ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው ሙስሊሚቶችና ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ይህንን ቪዲዮ ሁሉም ቦታ ሼር፣ ኮፒ ሊንክ በማድረግ አሰራጩት ማለት ነው። ኢንሻአላህ ከዚህ በኋላ ኢየሱስ እውን አምላክ ነውን የሚል ፕሮግራም ይኖረናል ማለት ነው። በየቀኑ አንዳንድ ወይም ደግሞ ሁለት ነጥቦችን እያነሳን ኢየሱስን ከአምላክ ጋር እናነጻጽራለን ማለት ነው። ሶ ባይብል ላይ ያለው አምላክና ኢየሱስ ክርስቶስን እናነጻጽራቸዋለን ማለት ነው። ኢየሱስ ቪስ አምላክ ብለን እናነጻጽራቸዋለን ማለት ነው። ሶ ለዛሬ የምንመለከተው ምንድን ነው? አንዱ አምላክ በባይብል ላይ ስንመለከተው አንዱ አምላክ ሰው አይደለም። ሰው አይደለም። ለምሳሌ ትንቢተ ሆሴዕ ምዕራፍ 11 ትንቢተ ሆሴዕ ምዕራፍ 11 አንቀጽ 9 ላይ ምን አለ እግዚአብሔር ሲናገር ወይም ደግሞ አንዱ አምላክ ሲናገር እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ምንድን ነኝ አለ? ሰው አይደለሁም አለ። ስለዚህ አንዱ አምላክ ምንድን ነው ሲባል ሰው አይደለም። በሱ ባህሪ ውስጥ የሰውነት የሚባል ነገር የለም። ኢየሱስ ሲባል ዮሐንስ ወንጌል ምዕራፍ 8 አንቀጽ 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁን? አብርሃም እንደዚህ ያላደረገ ማለት። ስለዚህ አምላክ ሰው አይደለም። ኢየሱስ ግን ምንድን ነው? ሰው ነው። ሰው የሆነው ኢየሱስ ሰው ያልሆነውን አምላክ በፍጹም ሊሆን አይችልም። ሁለተኛ ነጥብ ስንመለከት ደግሞ አንዱ አምላክ አይደክምም አይታክትም። አምላክ በአምላክ ባህሪ ውስጥ መድከም የሚባል መታከት የሚባል ነገር የለም። ይህንም ሲናገር በትንቢተ ኢሳይያስ ምዕራፍ 40 አንቀጽ 28 ላይ ምን አለ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም፣ ማስተዋሉም አይመረምርም አለ። ምን አለ? አይደክምም አለ። ስለዚህ አምላክ ምን አይሆንም? በአምላክ ባህሪ ውስጥ መድከም መታከት የሚባል ነገር እንደሌለ በግልጽ ያስቀምጣል ማለት ነው። ኢየሱስ ሲባል ዮሐንስ ወንጌል ምዕራፍ 4 አንቀጽ 6 ላይ በዚያም የያዕቆብ ጉድጓድ ነበረ፣ ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጣል። ኢየሱስ ምን ሆነ? ደክሞ ተቀመጠ። የሚደክመው ኢየሱስ ክርስቶስ የማይደክመውን አምላክ ሊሆን ይችላልን? በፍጹም ሊሆን አይችልም። ሰው የሆነው ኢየሱስ ሰው ያልሆነውን አምላክ ሊሆን ይችላልን? በፍጹም ሊሆን አይችልም። ሁለቱ ተቃራኒ የሆኑ የተለያዩ ማንነቶችና ምንነቶች እንደሆኑ እንረዳለን ማለት ነው። እዚህ ጋር ምናልባት አንዳንድ ሰዎች ኢየሱስ እኮ በስጋው ነው እንደዚህ የተባለው፣ ሰው የተባለው የደከመው በስጋው ነው ምናምን ሊሉ ይችላሉ። ይሄ ደግሞ የሚያስኬድ አይደለም። ለምን ሲባል ስጋው ራሱ እውነተኛ የባህሪ አምላክ ነው ተብሎ መጽሐፍቶቻችሁ ላይ በግልጽ ስለተቀመጠ ማለት ነው። ሃይማኖተ አበው ምዕራፍ 12 አንቀጽ 19 ላይ ምን አለ? የተዋሃደው ስጋስ ከዳዊት ባህሪ የተገኘ ነው፣ ከእመቤታችን ቅድስት ድንግል ማርያም የነሳው ይህ ስጋም እውነተኛ የባህሪ አምላክ ነው አለ። ስለዚህ ስጋው ራሱ እውነተኛ የባህሪ አምላክ ነው ስለምትሉ ኢየሱስ ክርስቶስ በፍጹም ከአምላክ ጋራ የሚነጻጸር አይደለም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።